አሁን በዚህ ሰዓት የተሰማ ጥብቅ መረጃ አለ። ህገወጥ የግመል ስጋ በአዲስ አበባ በተለይ ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸው ተጋለጠ። በአዲስ አበባ ከተማ ህገወጥ የግመል እርድ መበራከቱንና ድርጊቱ ከወትሮ የተለየና አዲስ ፈተና የሆነበት የአዲስ አበባ ኬራዎች ድርጅት አምኗል። የድርጅቱ ስራ አስኪያጅ አቶ ሙሉነ ደሳለኝ ግመሎች ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ መሆኑን ገልጸው በተለይም ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸውን አስረድተዋል። ህገወጥ እርድ የሚፈጽመው አስፈላጊ ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን እንደሆነ ይህ የህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ለማስተካከል እየሰራ ስለመሆኑ ጠቁሟል። ህብረተሰቡ ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ያሉት ስራ አስኪያጁ ለዚህም ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያውኑ ጥቆማ ለመስጠት እንደሚገባው አሳስበዋል። ተጨማሪ መረጃ እንዲደርሳችሁ ቻናሉን ፎሎ በማድረጋችሁን አትርሱ። ህጋዊው የግመል እርድ በቄራዎች ድርጅት በተለይም በአቃቂ ቃሊቲ ቅርንጫፍ በስፋት እንደሚከናወንና ስጋውን በስፋት ለሚጠቀሙት የሶማሌና የአፋር ህዝብ ተደራሽ እንደሚሆን ተገልጿል። የቄራዎች ድርጅት በአማካኝ በቀን ከ7 እስከ 10 የሚደርሱ ግመሎችን እርድ እንደሚያከናውን ጭምር ተዘግቧል ሲል አሃዱ ሬዲዮ ዘግቧል።